በአውሮፓ ትልቅ መድረክ ላይ 4-0 ተመታል ብለህ አስብ። እውነቱን እንነጋገር። እጅን ሰጠህ ሽፈትን ትቀበላለህ። ግን በ2017 ዓመተ ምህረት አንዱን ቡድን አልሸነፍህም አለ። ከዚያም የሆነ ነገር የእግር ኳስ ታሪክ ለዘላለም ቀየረው። 2017 የባርሴሎናና የፒኤስጂ ጨዋታ ባርሴሎናዎች ፓሪስ ላይ በመጀመሪያው ዙር 4-0 በሆነ ውጤት ክፉኛ ተሸንፈው ነበር። የመልሱ ጨዋታ በባርሴሎና ከተማ በካምፕ ኑ ስታዲየም ተደረገ። በወቅቱ ባርሴሎና የ5 ጊዜ የአውሮፓ ቻምፒየንስ ሊግ አሸናፊ ነበር። ታሪክ ያለው ትልቅ ክለብ። ግን ለነሱ እንኳን ይሄኛው ተራራ ለመውጣት የማይቻል መስሎ ነበር። ጨዋታው ተጀመረ። ጎል፣ ቀጥሎ ሌላ ጎል፣ ሶስተኛ ተጨመረ። ተስፋው እየለመለመ መጣ። ግን በድንገት ፒኤስጂ ጎል አገባ። አሁን ባርሴሎና ለማለፍ 3 ተጨማሪ ጎሎች ያስፈልጉታል። ያውም በመጨረሻዎቹ ጥቂት ደቂቃዎች። አይቻልም አይደል? 88ኛው ደቂቃ ጎል፣ 91ኛው ደቂቃ ጎል፣ አንድ ብቻ ቀረ። 94ኛው ደቂቃ ላይ ሰርጂ ሮበርቶ ከመረብ አገናኘው። 6-1 ያቺ ሌሊት ላሮሜንታዳ ከ4-0 ሽንፈት ወደ 6-5 ድምር ውጤት ታሪካው መመለስ ተብላ ታሪክ ተጻፈባት። ይህ በድንገት የመጣ ዕድል አልነበረም። ይህ የሳይኮሎጂ ውጤት ነው። በአፈጻጸም ሳይንስ ፐርፎርማንስ ሳይንስ ይህ ሞመንተም shift ወይም የኃይል ሚዛን ሽግግር ይባላል። እያንዳንዱ ትንሽ ስኬት በራስ መተማመን ይገነባል። እምነት ደግሞ ትኩረትን ይስላል። ትኩረት ደግሞ ስራን በጥራት ለመስራት ይረዳል። ባርሴሎናዎች በአንዴ 6 ጎል ለማግባት አልሞከሩም። ትኩረታቸው ቀጣይ ድርጊት ላይ ብቻ ነበር። ትልቁ ትምህርት እዚህ ጋር ነው። ህይወት 4-0 ስታሸንፍና አጣብቂኝ ውስጥ ስትገባ አይቻልም በሚለው ግድግዳ ላይ አታፍጥ። በቀጣይ እርምጃ ላይ ብቻ ትኩረት አድርግ። ከዛ ደግሞ በላላኛው። ምክንያቱም ለውጥ የሚመጣው በድርጊት ውስጥ የሚፈጠረው ግስጋሴ ነው። አንዴ አስተሳሰብ ሲቀየር ሌላ ነገር ሁሉ ይከተላል። ልክ በዛች በባርሴሎና ሌሊት እንደታየው ተስፋ የቆረጥክ የመሰለህ ቀን ገና ጅማሮ ሊሆን ይችላል። መልካም ጊዜ። አንድሮሜዳ ፖድካስቲንግ